በዓለም አቀፍ ደረጃ ከ41 ሚሊዮን በላይ የሚሆኑ የህብረተሰብ ክፍሎች ተላላፊ ባልሆኑ በሽታዎች እንደሚሞቱ የዓለም የጤና ድርጅት መረጃ ያሳያል። የልብ ህመም፣ የስኳር በሽታ፣ ደም ግፊትና የካንሰር በሽታዎች ደግሞ በዓለም አቀፍ ደረጃ የሰው ልጆች የጤና ስጋት መሆናቸው ከቀጠለ ውሎ አድሯል፣ ሰነባብቷል። ተላላፊ ያልሆኑ በሽታዎች በባህሪያቸው ሰው ላይ ረጅም ጊዜ የሚቆዩ ከሰው ወደ ሰው የማይተላለፉ ሆነው ብዙ ጊዜ ደግሞ ምክንያታቸው አንድ አይደለም። አሁን ተላላፊ ሲሆኑ ምክንያቱ አንድ ነው። ወባ ከሆነ ወባ፣ ቲቢ ሲሆን ቲቢ። ግማሹ ከቤተሰብ በውርስ በጄኔቲክስ የሚተላለፉ ናቸው። ተጨማሪ በአኗኗራችን ላይፍ ስታይል የሚመጡ ናቸው። ጉዳታቸው ደግሞ ዛሬ ከተከሰቱ ዛሬውን የሚታይ አይደሉም። አመታት፣ ወራት የሚያስቆጥሩ በሽታዎች ናቸው። መጨረሻ ላይ የእንቅስቃሴ ገደብ ስራችን ላይም ኢፌክቲቭ እንዳንሆን እስከማድረግ የሚያደርሱ ገፋ ሲል ደግሞ ህይወታችንን ሊያሳጡ የሚችሉ ናቸው። ድህነት፣ የከተሞች መስፋፋት፣ ጤናማ ያልሆነ አመጋገብ ስርዓት፣ ስፖርታዊ እንቅስቃሴዎች አለማድረግ እንዲሁም አልኮልና የተለያዩ እጾችን መጠቀም ደግሞ ተላላፊ ላልሆኑ በሽታዎች እንደ ዋነኛ ምክንያትነት እንደሚጠቀሱ የጤና ባለሙያዎች ያብራራሉ። እንደዚህ አይነት የተላላፊ ያልሆኑ በሽታዎች በሀገራችንም እያደጉ ባሉ ሀገሮች በሌሎችም ሀገር ኢንሲደንሱ ወይም የበሽታዎቹ ቁጥር እጅግ በጣም እየጨመሩ ነው። እነዚህ በሽታዎች ምልክት የላቸው፣ ኮርሳቸውን በጣም ቀስ ብሎ የሚሄዱ በሽታዎች ነው። ቢያንስ በ3 ዓመት አንዴ ከተቻለ በአመት አንዴ አጠቃላይ የጤና ምርመራ ማድረግ በጣም ጥቅም አለው። አመጋገባችንን ማስተካከል፣ በጣም ጣፋጭ ነገሮችን ማስወገድ፣ በጣም የካርቦሃይድሬት ነገሮችን መቀነስና አትክልት ነገሮችን መመገብ፣ አብዛኛውን ጊዜ ደግሞ እንቅስቃሴ ማድረግ፣ በእግር መንቀሳቀስ ሊሆን ይችላል፣ ስፖርት ለመስራት ሊሆን ይችላል። ፊዚካሊ አክቲቭ መሆን ለሁሉም በሽታዎች እንደ መድኃኒት ተደርጎ ይቆጠራል። በኢትዮጵያም በየዓመቱ ከሚመዘገቡ የሞት ምጣኔዎች መካከል 52% የሚሆኑት ተላላፊ ባልሆኑ በሽታዎች እንደሆነም የጤና ሚኒስቴር መረጃ ያመለክታል። ከዚህም ጋር ተያይዞ ቀደም ሲል በነበሩ ጥናቶች እንደሚያመለክቱት ከሆነ እድሜያቸው የገፋ የህብረተሰብ ክፍሎች ላይ እነዚህ በሽታዎች እንደሚከሰቱ ቢያትትም አሁን ላይ ግን በሁሉም የእድሜ ክልል ውስጥ በሚገኙ የህብረተሰብ ክፍሎች ላይ መከሰቱ የችግሩን መባባስ ያሳያል። ከዚህ በፊት በሳይንሳዊ አመለካከትም እድሜያቸው ገፋ ያለ ሰዎችን እንደሚያጠቃ ነበር የሚታሰበው። አሁን ላይ ግን ወጣቱ ላይ እየተከሰቱ ነው። እድሜው ገፋ ያለ ላይ ይከሰታል። በአይነታቸው ቢለያዩ የደም ካንሰር ወጣት ላይ ሊከሰት ይችላል። ቀደም ያለው የፕሮስቴት አይነቱ እድሜው ገፋ ያለ ላይ ይከሰታል። የጡት ካንሰር እድሜው ገፋ ያለ ሰው ላይ ሊከሰት ይችላል። ግን የማህፀን እንደዚህ ካንሰሮች ደግሞ ከተለያየ በሽታ ጋር ተገናኝተው እድሜው ያልገፋ ሰው ላይም ይከሰታል። ስለዚህ እድሜ አይመርጥም። ሁሉም እድሜ ላይ ያለውን ሰው የማጥቃት ባህሪ ያላቸው ጉዳትም ህይወት እስከማለፍም ድረስ ያስከትላሉ። በሐረሪ ክልልም እነዚህ በሽታዎች ከጊዜ ወደ ጊዜ እየጨመሩ መምጣታቸውን የክልሉ ጤና ጥበቃ ቢሮ መረጃ ያሳያል። ለአብነት እንኳን ባለፉት 9 ወራት ብቻ ከ3500 በላይ የህብረተሰብ ክፍሎች የስኳር፣ የደም ግፊትና የካንሰር በሽታዎችን ምርመራ ባደረጉበት ወቅትም 145 የሚሆኑ የህብረተሰብ ክፍሎች ላይ ችግሩ መከሰቱም ተመላክቷል። በአሁኑ ሰዓት መግለጽ ከምንችለው በላይ በጣም አሳሳቢ ደረጃ ደርሷል። በዚህ ባለፉት 9 ወር በክልላችን ወደ 3500 እናቶች ስክሪን አድርገን ነገር ግን ከዛ ውስጥ ደግሞ ወደ 142 እናቶች ፖዚቲቭ ሆኖ ህክምናውን አግኝተው ድነዋል። ነገር ግን እንደዛም ሆኖ በእኛ ክልል ጥሩ ኦፖርቹኒቲ አለ። ሀረማያ ዩኒቨርሲቲ በእኛ ስር በመሆኑ እንደ ሀገር አቀፍም ካሉት 4ቱ ተርሸሪ ሆስፒታሎች አንደኛው ህይወት ፋና በመሆኑ ካንሰር ሴንተር እዚህኛ ጋር ተከፍቷል። ስለዚህ አሁን ከነዚህ ካየናቸው 142 ውጪ ወደ 70 እናቶች ሰስፒሺየስ ሆነው ወደ ካንሰር ሴንተር የገቡበት ሁኔታ ያለ። እንደ ቢሮ ችግሩን በዘላቂነትም ለመከላከል ህብረተሰቡ የመመርመር ባህሉን እንዲያሳድግ ከማድረግን ጨምሮ በርካታ የግንዛቤ መፍጠር ስራዎች እየተሰሩ እንደሚገኝም ተገልጿል። በአብዛኛው አሁን በክልል ደረጃ በእነዚህ በስኳር፣ በደም ግፊትና በሰርቫይካል ካንሰር ላይ ከፍተኛ ስራዎች እየሰራን ያው በተለያዩ በክልላችን ቋንቋዎች ህብረተሰቡን እያስተማርን ያለ ነው። አገልግሎቱ ደግሞ በሁሉም በክልላችን ባሉ ጤና ተቋማት አገልግሎቱ እየሰጠ ነው። ተላላፊ ያልሆኑ በሽታዎች ከግለሰብ እስከ ማህበረሰብ ብሎም እስከ ሀገር አቀፍ ደረጃም አምራች የሆነውን የህብረተሰብ ክፍል እያጠቁ ስለሚገኙ ሁሉም ራሱን እንዲጠብቅ የመመርመር ባህሉን እንዲያሳድግና ተላላፊ ካልሆኑ በሽታዎች ራሱን እንዲጠብቅም ባለሙያዎቹ መልእክታቸውን አስተላልፈዋል።